ኤግዚት ከዛሬ 4 ወራት በኋላ እፈተናለሁ። ኢንትራንስ ከተፈተንኩት ግን 4 ዓመት አልፎኛል። ዳንኤል እባላለሁ። የ4ኛው ዓመት የማርኬቲንግ ማኔጅመንት ተማሪ ሲሆን በዚህ ዩቲዩብ ላይ ደግሞ ይጠቅማችኋል፣ ለእናንተ ይሆናል ብዬ ማስባቸውን የራሴ የሆኑ ሀሳቦችን፣ አስተያየቶችን፣ ምክሮችን ካላችሁ አስተላልፋለሁ። በዚህ የዩቲዩብ ቻናል ላይ የእናንተ የዲጂታል ፍሬንድ ለመሆን ስለምተጋ ከአሁኑ ሰብስክራይብ እያደረጋችሁ ብትከታተሉኝ ደስ ይለኛል። ከኤግዚት እና ከኢንትራንስ የተሻለ በርደን ያለው የትኛው ይመስላችኋል? ሞር እኔ የኢንትራንስ ከመፈተን ያው ለኤግዚትም የተዘጋጀው ስለሆነ ለዚህ ነገር ለማውራት ብቁ ነኝ ብዬ ባምንም፣ እናንተ ግን ሞር የተሻለው የትኛው የሚከብድ የሚመስላችሁ? ሞር የሚከብደው የትኛው ነው? ዛሬ በዚህ ጉዳይ እናወራለን። ኢንትራንስ ወይስ ኤግዚት ሞር ጫና አለው ወይ ደግሞ ይከብዳል የሚከብድ ይመስላችኋል? እነዚህንም ለማወዳደር አራት ነጥቦችን አነሳለሁ። የመጀመሪያው ነጥብ በምንሸፍናቸው ኮርሶች ወይም ደግሞ የምናነባቸው ኮርሶች ናቸው። ሁለተኛው ነጥብ ደግሞ ከሚይዝብን የጊዜ አንጻር ምን ያክል ጊዜ ያስፈልጋል ሁሉንም ኮርስ ከቨር ለማድረግ በምን አይነት ጊዜ ውስጥ ልንጨርስ እንችላለን የሚል ነው። ሌላኛው ደግሞ በጥያቄ ብዛት እናወዳድራቸዋለን። የመጨረሻው ደግሞ ለፍተን ጥረን ግረን በምናገኘው ውጤት የትኛው ነው ሞር ሳቲስፋይድ የሚያደርገን በሚሉ ነጥቦች እናወዳድራቸዋለን ማለት ነው። መጀመሪያው ነጥብ እንውሰድ። ምን ያክል ኮርሶችን ከቨር ማድረግ እንችላለን ለኢንትራንስ ወይም ለኤግዚት ስንዘጋጅ በሚለው ነጥብ ላይ ስንወያይ በኤግዚት ወይም ኤግዚት በምንፈተንበት ጊዜ በአጠቃላይ የሚወስዱት ኮርሶች በብሉፕሪንት ላይ በተቀመጠው መሰረት 16 ኮርሶችን ነው የምናነበው። 16 ኮርሶች እንደ ኢንትራንስ አይደሉም። 16 ኮርሶች ማለት ነው፣ ግን ትንሽ ቀለል ይላሉ። አንዳንዶቹ ከ16 እስከ 13 ነው አብዛኞቹ የዩኒቨርሲቲ ኤግዚት ኤግዛም ተፈታኞች ኮርስ የሚሆኑት። ቢዝነስ ኤንድ ኢኮኖሚክስ ኮሌጅ ከሆናችሁ ከ13 እስከ 17 18 የሚደርሱም አሉ። ግን ጀነራሊ እንደዚህ አይነት ነገሮችን ኮርሶችን ከቨር እናደርጋለን። ወደ ኢንትራንስ ስንመጣ ከ9 እስከ 12 ያሉ 6 ትምህርቶችን እና 6 ሲባዛ በ4 ወደ 24 ነገሮች ወደ 24 ኮርሶችን ነው ከቨር የምናደርገው። ግን በጣም የሚበልጠው በጣም ብዙ ከቨር የምናደርገው ብዙ የምናነበው የኢንትራንስ ነው። ኢንትራንስ የተሻለ ከባድ ነገር ነው ከምናነባቸው ኮርሶች አንጻር። ሜጀር በምናደርግበት ሰዓት ኢንትራንስ በጣም ከባድ ነው። ኤግዚት ግን ይሄን ያህል አይደለም። 16 ኮርሶች ናቸው። ከኮርስ አንጻር ለምሳሌ እኛ 13 ኮርስ ነው የምንፈተነው። ግን ያው አብዛኞቹን እስከ ቅርብ ድረስ የተማርናቸው ስለሆነ ሪቫይዝ ለማድረግ ነው እንጂ ይህን ያክል እንደ ኢንትራንስ የሚያስጨንቅ አይደለም። በኮርስ አንጻር ቀለል ያለ ነው። ሁለተኛው ማወዳደራችን ደግሞ በጥያቄ ብዛት ነው። በኤግዚት ላይ 100 ወይም 120 ጥያቄ ነው የሚሆኑት። ኦልሞስት የኛ 120 መሰለኝ፣ ግን 100 ሳይሆን አይቀርም፣ እርግጠኛ አይደለም። 100 ጥያቄዎች ናቸው። ከሁሉም ኮርስ የተወጣጡ 100 ኮርሶች ላይ በብሉፕሪንት ላይ በተቀመጠውን ብታዩት ከአንድ ዩኒት አንድ ጥያቄ ነው የሚወጣው፣ ወይም ደግሞ ለጥያቄ ብቻ ነው የሚወጣው። አጠቃላይ ከሁሉም ከየትኛው ዩኒት የትኛው ጥያቄ እንደማይወጣ ያሳየናል። እና ከዛ አንጻር 100 ጥያቄ ነው የምንፈተነው። ኤግዚት ላይ ሲመጣ ኢንትራንስ ላይ በሚመጣ ጊዜ ግን የምትፈተኑት 100 ጥያቄ ከ6ቱም ኮርስ ነው። ይህ ደግሞ በጣም ቀላል ማለት የማትችሉትን ኮርስም ልተው ትችላላችሁ። እዚህ ላይ ግን የትኛው ቦታ ከየትኛው ስለሚመጣ በግልጽ ስለምታውቁ የግድ ሁሉንም ከቨር ማድረግ መቻል አለባችሁ ኤግዚት ላይ ሲሆን። ኢንትራንስ ላይ ሲሆን ግን ያው መርጣችሁ ማንበብ ትችላላችሁ። አለማንበብም የምችሏቸው ነገሮች ይኖራሉ። ስለዚህ በጣም የሚከብደው በጣም የሚያጨናንቃችሁ እና በጣም ማንበብ እንዲኖርባችሁ የሚያደርገው የኤግዚት ኮርስ ነው። ይህ ግልጽ ነዋ። ብዙ ጥያቄዎች ስለሌሉት ከእያንዳንዷ ነገር ማንበብ ስላለባችሁ ኤግዚት ኮርስ ሞር የኤግዚት ፈተና በጥያቄ ብዛት በጣም ጫና ይፈጥርባቸዋል። እነዛ 100 ናቸው። በቀላሉ ከእያንዳንዱ ላይ የሚወጣው ፎከሱ በግልጽ ይታወቃል። ማለት የመቅለልም የመክበድም ቻንሱ ሊሚቴሽን አለው ከእያንዳንዱ 100 ስለሚወጣ። ሞር ለዚህ ላይ ኤግዚት በጣም ከባድ ነው። 100 ጥያቄን ከ16 ኮርሶች አንብባችሁ መፈተን ይከብዳል። ለእያንዳንዱ ኮርስ 100 ጥያቄ ከመፈተን አይደል? ይሄኛው ላይ ኤግዚት ሞር ከባድ ነው የሚል ራንክ እንስጠው። ሌላኛው ደግሞ ጊዜ ከመውሰድ አንጻር ሞር እዚህ ላይ በግልጽ
13 ኮርስ ከቨር ማድረግ ከ2 ወር ውስጥ ሙሉ በሙሉ ፊኒሽድ ይደረጋል። ሙሉ በሙሉ ቀለል አድርጋችሁ እያነበባችሁ አይደለም፣ ድብን አድርጋችሁ ሳይሆን ቀለል አድርጋችሁ በየቀኑ ብታነቡ በ2 ወር ውስጥ ሙሉ በሙሉ ለመጨረስ ቻንስ ይኖራችኋል። ኤግዚት ከሆኑ ግን ኢንተራንስ በጣም ብዙ ጥያቄዎችን ማለት ብዙ ጊዜ ይፈጃል። በጣም ብዙ ጊዜ እና ብዙ ጊዜ ታነባላችሁ። ኦልሞስት በ3 ወር ውስጥ ከቨር አድርጌ እኔ ኢንተራንስ አነብ ሞር ስትራቴጂካሊ ስለነበርኩ ይሆን አላውቅም፣ ግን በ3 ወር ውስጥ ከቨር ላድርግ ችያለሁ። በ3 ወራት ጊዜ ውስጥ ሙሉ በሙሉ ለኢንተራንስ ፕሪፔር ማድረግ ችያለሁ። አሁን ግን ለኤግዚት ለመዘጋጀት ሙከራዎችን እያደረግኩ ነው። እነዛን በምን ያክል ጊዜ ውስጥ እንደሚፈጁ ለማሳየት ሞክራለሁ። ለዚህ ሞር ታይም የሚያስፈልጋችሁ ለኤግዚት ነው። ጊዜ በጣም ያስፈልጋችኋል ማለት ለኢንተራንስ ብዙ ጊዜ ያስፈልጋችኋል። ስለሚምታቱብኝ ነው እንጂ ኢንተራንስ ብዙ ታይም ይፈጅባችኋል ከኤግዚት አንጻር። ስለዚህ ሞር ታይም ኮንሱመር ኢዝ ኤግዚት ኖት ኢንተራንስ። ታይም ይበልብናል። እንደ አራተኛነት የምንወስደው ደግሞ የምናገኘው ውጤት ሪዋርዳችን። ወደ ሪዋርድ ስንመጣ ኢንተራንስ ብታልፉ ባታልፉ ኦፕሽናል ነገር ነው። ኦፕሽናል ነው እያልኳችሁ ሳይሆን እንደ ኦፕሽን መውሰድ ትችላላችሁ። ሌላ አማራጭ ይኖራችኋል። ኢንተራንስ ኤግዚት ግን ማለፍ ግዴታ ነው። ኢትስ ኖት ኦፕሽናል አይደለም፣ ምርጫ አይደለም። ኤግዚት እንዴትም አድርጋችሁ ማለፍ ግዴታችሁ ነው። ለምን? ዲግሪያችሁን በጊዜው ማግኘት አለባችሁ። ሰሌ ላይ የተመረቀና ጥር ላይ የተመረቀ ተማሪ ያለው የስራ ላይ መቀጠር ቻንስ ምናምን መሰል ጉዳዮች በጣም ስለሚከብዱት የግድ ኢንተራንስ ኤግዚት ማለፍ ግዴታ ነው። እንደ ኦፕሽን ሊወሰድ ይችላል። ኦፕሽን አይደለም ግን እንደ ኦፕሽን ልትወስዱ ትችላላችሁ ኢንተራንስን ማለፍ። ፕላስ ደግሞ የሚሰማችሁ ስሜት ኢንተራንስ ሞር ዝቅ ይላል ላይ ከኤግዚት አንጻር እና 4 ዓመት ለፍታችሁ ጥራችሁ ግራችሁ ዩኒቨርሲቲ ውስጥ መከራችሁን አይታችሁ ብዙ ፈተናዎችን ተፈትናችሁ ኤግዚትን አልፋችሁ መገላገል በጣም ልዩ የሆነ ስሜት እንዳለው ተስፋ ይኖረኛል። ኤግዚት ኢዝ በጣም ይከብዳል። ኤግዚት በጣም እንትን አለው ሪዋርድ አለው። ስናነጻጽራቸው ሁለቱም እኩል ያለ ቫልዩ ያላቸው፣ ግን ከሚሰጡት ሪዋርድ አንጻር ስንወስድ ኤግዚት ሞር ፈታኝ ነው፣ አስፈሪ ነው። ከጊዜ አንጻርም ከሚወስድብን ጊዜ አጠቃቀምም አንጻር ከብዙ ነገሮች ብታዩት ቀላል ቢመስልም ብዙ ነገሮች ያስፈርራል። ገብታችኋል? ሞር ፎከስ ካደረጋችሁ ሁለቱም ቀላል ናቸው፣ ሁለቱም አስፈላጊ ናቸው። ሞር የ12ኛ ክፍል ትምህርት ዩኒቨርሲቲ አትግቡ ምናምን የሚላቸውን ሳክሶች ባሰማችሁ ደስ ይለኛል። ማለት መግባት ካለባችሁ የሆነ ማድረግ ያለባችሁ እናንተ ግልጽ ዓላማ እስካላችሁ ድረስ መግባት ባለባችሁ ቦታ መግባታችሁን እንዳትረሱ። የዛሬ መልእክታችን ይህን ይመስል ነበር። የዛሬው የመጀመሪያው በቻናላችን የሚለቀቅ ከፍተኛ ደቂቃ ያለው ቪዲዮ ነው። ሞርም ትንሽ ጠቃሚ ነገርም አለው። ኦልሞስት አሁን ኢንተራንስ ላይ ሞቲቬት ማትሆን ከሆነ ለማንበብ ሞቲቬት ያደርጋችኋል ብዬ አስባለሁ። ሞቲቬት ሁኑም። ኢንተራንስ በጣም መሰረታዊ ነገር ነው እና ፎከስ ኢንተራንስ ነው ለእኛ እኔ እዚህ ያበቃኝ እና ኢንተራንስ ውጤት ብትሰሩ የተሻለ ቦታ ላይ ትደርሳላችሁ እና ባትመጡም ዩኒቨርሲቲ ባትገቡም ኢንተራንስ ላይ ግን ውጤት መስራት ግዴታ ነው። ኢንተራንስ ውጤት ምክሬን በዚሁ ማስተላለፉ። ኤግዚት ላይ ምክር ካላችሁ በታች የኮመንት መስጫ አለ። የእናንተ ዲጂታል ፍሬንድ ዳንኤል ነኝ። ከአሁን በኋላ ሰብስክራይብ እንደምታደርጉ ቤተሰብ እንደምትሆኑ ተስፋ በማድረግ የዛሬውን በዚህ እንዋጫለን ማለት ነው። ታንኪዩ